ይበልኝ። እንግዲህ እንደምታዩት ጎዳና ላይ ወድቄ እንደቀረው ነው። መንገድ ላይ አስፋልት ላይ ተኝቼ እንደቀረው ነው። እሱንም ይሄንን ቦታ ባለፈው ቪዲዮ ተቀርጾ ተለቆ አይታችኋል። ምናልባት ሱመያ አዝና ጎዳና ላይ ወደቀ፣ የማያውቀውን ሱስ ጀመረ፣ ጫት መቃም ጀመረ ብላ ደንግጣ የልጆች አባት ውዱ ባለቤቴ ብላ ትመጣለች ብዬ ከዚህ ሰፈር እንኳን አልቀየርኩም። ይዋቸው ሰፈር ውስጥ ይኸውልህ አበሻ እዚህ የሚተኛው 6 ወር ዓመትም ይተኛል። እንዳለ እዚህ ጋር የምታዩቸው ኢትዮጵያዊ ናቸው። ወደዚህ ጋር እንዳለ የምታዩቸው የኛው ልጆች ናቸው። እና ታዋቂ ቦታ ነው። የመን አደን ከተማ ውስጥ በሳቲ የምትባል ቦታ ነው። ቀይ መስቀል ወይም አይኤም ያለበት አካባቢ ወደ ኢትዮጵያ የሚሰፈሩት የሚጭንበት ቦታ ነው። ተራ እስኪደርሳቸው ዓመትም 6 ወርም 3 ወርም 2 ወርም ወርም ምናምን ይቆያሉ ማለት ነው። አይኤም ዋናው ጋር ነው ያለው። ይሄ ጊዜ ላይ ጫን ይችላል፣ ሁሉ ጊዜ ላይ ሞላ ይችላል ማለት ነው። እና በጣም ይበዛሉ። 100,000 ሰው በዚህ ወር ቢጫን፣ ለምሳሌ በዚህ ዓመት 100,000 ሰው ቢጫን ከተወሰነ ወራት በኋላ ተመልሶ ሌላ 100,000 ይመጣል። ሲመጡም እዚሁ ናቸው እድሜ ልካቸውም ማለት ነው። እና እቺን ቦታ ትታወቃለች። እና እዚች ቦታ ላይ ተንቼ ቪዲዮን አይተዋለች። ሰው ይነግራታል። አደን ውስጥ ከሆነች ቦታውን እናውቀዋለን እና እናደርስ ይችሏታል። ወይም ደግሞ ሰው ትልክና የለም ውሸቱን ነው ታስብላለች ብዬ እኔም ያው ከመጣው ቀን ጀምሮ እዚሁ እየተኛው እዚሁ እየዋልኩኝ ሙቀትም ስለሆነ ያዎችን ብቻ ለበስ እያደረግን እዚሁ እየተኛው እዚሁ እየዋልኩኝ እየጠበኳት ነበር ማለት ነው። እሷ ግን የለችም። እሷ የለችም። እኔ ለካስ እዚሁ አደን ያለችው ብዬ ስጠብቃት የነበረው እሷ ለካስ ወዲያውኑ ነው። እኔ የመን መጣሁ ስል ወደ ኢትዮጵያ ተመልሳለች። እንዴት ብትሉ አሁን ሪከርድ እንደደረሰኝ ነው። አሁን ሪከርድ እንደደረሰኝ ነው የመጣሁላችሁ። ሪከርዱን ከኔ ደረሰኝ ከኢትዮጵያ አዩ ከድሬዳዋ ተመልሳ አዳማ ነው ያለችው። የሆነ ማስታወቂያ ምናምን ብላ ቪዲዮ ለቃ ነበረ። ለካስ ማስታወቂያ እናሰራሻለን ምናምን ብለው ይህንን ድራማ የሰሩት ሱመያ ራሷ ነች። ሱመያ ያለችው የት ነው? ኢትዮጵያ አዳማ። ኢትዮጵያ መግባቷ አልተናገረችም። የሆነ ግድግዳ ስር ትቀመጥና ታወራለች። እዚህ ቦታ ነው ያለው ቸገረኝ ትላለች። ወደ ኢትዮጵያ ተመልሳለች ማለት ነው። ሱመያ ተመልሳ የት ነው ያለችው? እቤት ድረስ ሄዳ ተደራይተው በግሩፕ ተሰብስበው አለችኝ። አዩ ሪከርድ አስቀምጣልኝ። እኔና ቡኒን አስሮን ግቢ ውስጥ ደበደቡን። 11 ናቸው 13 ሰዎች ናቸው አለችኝ። 11 13 ይሆናሉ በቁጥር ነው።